بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما يا عليم وديزي بروغرام يتجد تمرت بروغرام تكتاتايوش السلام عليكم ورحمة الله وبركاته بالله سبحانه وتعالى فقد بدقامي تقنايتنا የዛሬው ትምርቱ ዛሬ ማቀርብላችሁ የኑን ሳኪናን እና የተኑን አነባበብ የሆነውን አራተኛውን አቀራር አነባበብ ነው። አራተኛው አነባበብ አልኢኽፋ ወይንም መሸሸግ የሚለውን ህግ ነው የምናየው ኢንሻአላህ። ይህ አራተኛው አነባበብ ነው ማለት ነው። የኑን ሳኪና እንደውም የተኑን ኑን ሳኪናና ተንዊን አራት አይነት አቀራር እንዳላቸው ካሁን በፊት ዘርዘር አድርገን ተነጋግረናል። ኑን ሳኪና እና ተንዊን ሶስቱን ህግጋቶች በተመለከተ ኢዝሃርን፣ ኢድጋምን፣ ኢቅላብን ኢንሻአላህ አይተናል። ሁላችንም አላህ Subhanahu Wa Ta'ala አግርቶልን ምን ተገበረው ያድርገን። አራተኛው ህግ ኢኽፋ ነው። ኢኽፋ ከአራቱም ህግጋቶች ለየት ያለ እንደዚሁም ደግሞ በርከት ያሉ ፊደላቶችን ያቀፈ ነው። ሁላችሁም ለመከታተል ሞክሩ። ወደ ታሪፉ ስንገባ ኢኽፋ ማለት በቋንቋ ምሁራኖች ገለጻ መሸሸግ ወይንም መደበቅ አሰትር የሚለውን ይይዝልናል። መሸሸግ ወይንም መደበቅ በተጅዊድ ምሁራኖች ግን النطق بحرف بصفة بين الإظهار والإدغام عار عن التشديد مع البقاء الغنى نون الساكنة وينم تنوين النطق بحرف بصفة بين الإظهار والإدغام بإظهارنا بإدغام ባህሪ ባለ መካከል አድርገን የምንቀራ ነው። ማለትም ኢዝሃር ምሳና ደርግ ኢድጋም ምሳና ደርግ በሁለቱ ባህሪ መካከል አድርገን የምናነበው ሸዳም ሳንጠቀም ጉናን ብቻ በመጠቀም የምናነበው ሂደት ይሄን ኢኽፋ ይባላል ማለት ነው። ምን ጊዜም በመናነብ ጊዜ ኢኽፋ አደረግን ማለት ኢዝሃር ማላደረግንም ኢድጋም ማላደረግንም ግን አንዳንድ ፊደላቶች ወደ ኢድጋም የሚቀርቡ አሉ፣ ወደ ኢዝሃርም የሚቀርቡ አሉ። በዚህ ጊዜ ችግር የለውም። ነገር ግን በቀጥታ ሙሉ በሙሉ ኢዝሃር አናደርግም፣ ሙሉ በሙሉ ደግሞ ኢድጋምም አናደርግም። በሁለቱ ባህሪ ያደረጉትም ለአመቺ ስላላደሉ ነው። ኢዝሃርም ስናደርግ ኢዝሃር አይመቹም፣ ኢድጋምን ማድረግ ብንፈልግ ደግሞ ለኢድጋም ማያመቹም። ስለዚህ የተጅዊድ ምሁራኖች ኢኽፋ የሚለውን ህግጋቶች አስቀመጡለት። እናም ከኑን ሳኪና በመቀጠል ወይም ከተንዊን በመቀጠል የኢኽፋ ፊደላቶች አሉ። የኢኽፋ ፊደላቶች በሚመጡ ጊዜ ኑን ሳኪናን እንዲሁም በተንዊን ተወክላ የምትገኘዋን ሱኩን የሆነች ኑን ወደ ኢኽፋ ፊደላቶች በመሸሸግ ይነበባሉ ማለት ነው። ስለዚህ ሁላችንም ፊደላቶችን ልብ እንበላቸው ኢንሻአላህ። ፊደላቶቹ ከ28 ፊደላቶች 15 ፊደላቶች ነው የሚይዘው ኢኽፋ። ነገር ግን 15 ፊደላቶች ለመያዝ ከበድ ስለሚልና በርከት ያሉ ፊደላቶች ስለሆኑ መያዝ ያለብን ካሁን በፊት የተማርናቸውን ህግጋቶች ነው። የኢዝሃርን፣ የኢድጋምን፣ የኢቅላብን። ምክንያቱም እነዚህ ሶስት ህግጋቶች ከኢኽፋ ፊደላቶች ያነሱ በመሆናቸው ለመያዝ አንቸገርም ማለት ነው። ኢዝሃርን በተመለከተ 6 ፊደላቶች ነው ያሉት። ኢድጋምን በተመለከተ 6 ፊደላቶች ነው ያሉት። ከዚያም ኢቅላብ አንድ ፊደል ነው ያለው። ስንት ሆኑ ማለት ነው? በሶስት ህግጋቶች 13 ፊደላቶች ሆኑ ማለት ነው። እነኚህን 13 ፊደላቶችን ሸምድደን ከያዝን ቀሪዎቹ የኢኽፋ መሆናቸውን በቀላሉ መያዝ መለየት እንችላለን ማለት ነው። የኢኽፋ ፊደላቶች ኢንሻአላህ እናያቸዋል። በአንድ ቃል ላይ አስቀምጠውታል የተጅዊድ ምሁራኖች በአባባል ማለት ነው። صف ذا ثنا كم جاد شخص قد سما دم طيبا زيد في تقى ضع ظالما የሚሉት በዚህ ቤት ላይ ሙሉ 15 ፊደላቶች ተካተው እናገኛለን። ፊደላቶችን ኢንሻአላህ ዘረዝርላችኋለሁ። ሷድ ሲፍ ከሚለው ቃል ላይ ሲፍ ከሚለው ሷድ እናገኛለን። ሲፍ ذا ከሚለው ደግሞ ዛል እናገኛለን። ثنا ከሚለው ثان እናገኛለን። ከም ከሚለው ካፍ እናገኛለን። ጃደ ከሚለው ጅም እናገኛለን። ሸኽሱን ከሚለው ደግሞ ሽን እናገኛለን።
قد كملو قاف እናገኛለን سما كملو سين እናገኛለን دم كملو دالن طيبا كملو طال زيد كملو زا في كملو فان تقى كملو دغمو تا ضع كملو ضادن ظالما كملو دغمو ضان እናገኛለን ማለት ነው ስለዚህ አጠቃላይ እነዚህ 15 ፊደላቶች ሆኑ ማለት ነው ሷድ ዳል ሳ ካፍ ሐ ሺን ቃፍ ሲን ዳል ጣ ራ ፋ ታ ضاد ض እነዚህ 15 ፊደላቶች የኢኽፋ ፊደላቶች ናቸው ማለት ነው ለማፈዝ ምናልባት በቤቱ ሲፍ ذاتنا የሚለውን አባባል ካልሆነ በስተቀር የተወሰነ ፊደላቶችን ለመያዝ ከበዳለ ነው ስለዚህ ማድረግ ያለብን ምንድነው የኢዝሃርን ፊደላቶች መሸምደድ እንደዚሁም ደግሞ የኢድጋም ፊደላቶች መሸምደድ ከዚያም የኢቅላም ፊደል ከሸመደድን በኋላ ቀሪዎቹ ኢኽፋ መሆናቸውን በቀላሉ ማወቅ እንችላለን ማለት ነው ይህ እንግዲህ አራተኛው ህግ እንደመሆኑ መጠን ኢኽፋ ተደርጎ የሚነበብ ነው በኢዝሃርና በኢድጋም መካከል በኢኽፋ ህግ ጊዜ እስካሁን በፊት እየተነጋገርን የመጣ ነው አለ ኑን ሳኪናን እና የኢኽፋን ፊደል በአንድም ቃል ተጣምረው እናገኛለን በሁለትም ቃል ደግሞ ተለያይተው እናገኛለን ይህም አንድ ቃል ሁለት ቃል የሚለውን ተነጋግረናል አንድ ትርጉም ባለው ቃል ላይ ኑን ሳኪናን እና የኢኽፋን ፊደል ይጣመራሉ እንደዚሁም ደግሞ ሁለት የተለያዩ ቃላቶች ላይ ከመጀመሪያው ቃል መጨረሻ ፊደል ኑን ሳኪና ሆኖ ከሁለተኛው ቃል መጀመሪያ ደግሞ እንትን እናገኛለን የኢኽፋን ፊደል እናገኛለን በዚህ መልኩ ኢንሻአላህ ምን ማለት እንችላለን መለየትና ማወቅ እንችላለን ማለት ነው جزاكم الله خير ምሳሌ በተመለከተ እናያለን ኢንሻአላህ ሁላችሁም ልብ ብላችሁ ተመልከቱ በአንድ ቃልና ሁለት ቃል የሚለውን ምሳሌ ሱረቱ الشرح 7ኛው አያት ላይ فإذا فرغت فانصب እዚህ ላይ فانصب ስንል ከኑን ሳኪና በመቀጠል የመጣው ፊደል فانصب ስንል ሷድ ነው ኑን ሳኪናና የኢኽፋን ፊደል ሷድን በአንድ ቃል ላይ ነው ተጣምረው ፈንصብ ከሚለው ቃል ላይ ነው ተጣምረው የምናገኘው ስለዚህ ኑን ሳኪናን እና የኢኽፋን ፊደል በአንድም ቃል ተጣምረው ይገኛሉ ማለት ነው እንደዚሁም ሱረቱል ቀድር 4ኛው አያት ላይ በተመለከተ በሁለት ቃል ማለት ነው ሚን ኩሊ አምር የሚለውን መመልከት እንችላለን ሚን ኩሊ አምር ከኑን ሳኪና በመቀጠል የመጣው ፊደል ማን ነው ካፍ ነው ኢኽፋን የሚሆነው ሚን ከሚለው ቃል መጨረሻ ፊደል ኑን ሳኪና ነው ሚን ከሚለው ማለት ነው ከዚያም ኩሊ ከሚለው ደግሞ ሁለተኛው የመጀመሪያው ፊደል የኢኽፋ ፊደል ሆኖ እናገኘዋለን ስለዚህ በአንድም ቃል ተጣምረው እናገኛለን ኑን ሳኪናና የኢኽፋ ፊደል በሁለትም ቃል ላይ ደግሞ ተነጣጥረው እናገኛለን ኑን ሳኪናና የኢኽፋ ፊደል ማለት ነው በአጭሩ እንግዲህ ኢኽፋ ይሄንን ይመስላል ምሳሌዎችን ኢንሻአላህ እናያለን ማለት ነው እዚህ ላይ ኢኽፋን በምናነብ ጊዜ እንደ ኢድጋም ሸዳ እናደርግም ሁና ብቻ ነው የተወሰነ ሳብ የምናደርገው ምሳሌ አሁን ያየነው ሚን ሸሪ ስንል ሚሸሪ አንደም ሚሸሪ ብለን ሽንን አናጠብቅም ኢድጋም አናደርገውም ሚን ሸሪ ብለን ደግሞ በቀጥታ ኢዝሃር አናደርገውም ስለዚህ በሁለቱ መካከል ሚን ሸሪ ወደ ኢድጋምም ቀረብ ይላል ወደ ኢዝሃርም ቀረብ ይላል ግልጽ ለማድረግ የሚቀርብብናል ለመጨፍለቅ የሚቀርብብናል ነገር ግን በሁለቱ ምንድነው ባህሪ መካከል ነው የምናነበው ሚን ሸሪ ስንል ሚን ሸሪ በዚህ መልኩ ምን ማንበብ ይኖርብናል ማለት ነው ሚን ኩሊ ሹፉ ሚን ኩሊ አምር ምን እናደርጋለን ኑን ሳኪናን ወደ ካፍ ነው መሸሸግ ያለብን እንጂ ሚን ኩሊ አምር ብለን ሚን ብለን ኑን ሳኪናን ግልጽ አድርገን እናነበው ሚን ኩሊ ደግሞ አንዳንድ ጊዜ ሚኩሊ አምር ብለን ደግሞ ኢድጋምም አናደርገውም አነባበቡ ስራ አይደለም ስለዚህ የነን ጥንቃቄ ልናደርግ ይገባል ምሳሌዎች በተመለከተ ኢንሻአላህ የተወሰነ ምሳሌዎችን አሳያችሁና ከዚያም እንቋጫለን ከኑን ሳኪና እንደሁም ከተንዊን በመቀጠል የተነጋገርናቸው 15 ፊደላቶች በሚመጡ ጊዜ ኑን ሳኪናን እንደሁም በተንዊን ተወክላ የምትገኘዋን ሱኩን የሆነች ኑን ወደ ኢኽፋ ፊደላቶች ሸሽገን እናነባለን መሸሸግ አለብን ሁላችሁም ኢንሻአላህ ልታውቁ ይገባል ማለት ነው ሱረቱ ሸምስ 9ኛው አያት ላይ قد أفلح من زكاها شوفوا مثاليو قد أفلح من زكاها من زكاها سنل من زكاها بلن أننا نبم وينم مزكاها بلن إدغام ما نادرقم
ኢድጋም መሆኑን የምናቀው ዛይን ስናጠብቀው ነው ኢዝሃር መሆኑን የምናቀው ደግሞ ኑን ሳኪና ን ብለን ስናነበው ነው ስለዚህ ኑን ሳኪና ን ብለን ማንበብ የለብንም ዛንም አናጠብቀውም መን ዘካሃ ጉናን ብቻ የተወሰነ ሳብ እናደርገዋለን ሱረቱል ጋሺያ 6ኛው አያት ላይ ኢላ ሚን ضريع إلا من ضريع من نرجان إلا من ضريع أنلم وينم إلا من ضريع بلن إدغام عنا نرجم ندتو عنا بابو إلا من ضريع بلن ويساكنا وده ضاد إخفاء أدرجن من باب هنا ربنا ليلة مسالين الملكة سورة الضحى 8 آيات لي ووجدك عائلا فأغنى شوفوا ووجدك عائلا فأغنى عائلا شوفوا عائلا بلن قلت أنا رقم تنوينون نزيهم دقمو عائلا فأغنى بلن دقمو هنم فانات بقنا أننا نبم سلازي من مارجين مربنا بهولة مكاكنو عائلا فأغنى بهذه ملكو إخفاء رجال من بابين ربنا مثالي أهون سورة الضحى 6 آيات لي ألم يجدك يتيما فآوى كتنو بمكتل فاني متاو بتنو توكلاي متجنوان سكون ينشنون ودفع شجعنا نبالن سورة البلد 10 آيات لي في يوم ذي مسغبة شوفوا في يوم ذي مسغبة في يوم ذي كتنو بمكتل يمتاو في المانو ذالنو ذال ደግሞ የማን ፊደል ነው የኢኽፋ ፊደል ነው ስለዚህ በተኑን ተወክላ የምትገኘዋን ሱኩን የሆነችውን ወደ ዛል ሸሽገን ማንበብ ይኖርብናል ብዙ ምሳሌዎች አሉ ኢንሻአላህ እናንተ ይህንን ምሳሌ መሰረት በማድረግ መለማመድ ይኖርባችኋል ኢንሻአላህ ከሞላ ጎደል የኑን ሳኪናና የተኑን አቀራር ይህንን ይመስላል ኢንሻአላህ ሁላችሁም ህግጋቶችን ወቋቸው ሱኩን የሆነችውንና እንደዚሁም ደግሞ ተንዊን አራት አይነት አነባብ አለው ኢዝሃር ኢድጋም ኢቅላብና ኢኽፋ ግልጽ ተደርጋ ትነበባለች ተጨፍልቃ ትነበባለች ተገልብጣ ትነበባለች እንደዚሁም ደግሞ ተሸሽጋ ትነበባለች እነኚህ አራቱ የኑን ሳኪና እንደውም የተንዊን ህግጋቶች ናቸው ስለዚህ ሁላችንም በደንብ ልናውቀው ይገባል ኢንሻአላህ በተለይ በአብዛኛው በሀገራችን ደረጃ ላይ እነዚህ ህግጋቶች በብዛት ትምህርት ይሰጣሉ ተግባራዊ ግን አናደርጋቸውም ስለዚህ ቢያንስ ቁርአንን አስተካክል ለማንበብ ከፈለግን እነዚህን ህግጋቶች በደንብ ልናውቃቸው ይገባል ወደ ተግባርም ልንቀይራቸው ይገባል አንዳንዶቻችን ኢዝሃር ኢድጋም ኢቅላብ ሁሉንም ህግጋቶች እናውቃለን ነገር ግን ወደ ተግባር በመንመጣ ጊዜ ዜሮ ሆነን ነው የምንገኘው ያ እንዳይሆን ተግባሩንም ትምህርቱንም አጣጥመን ለንሄድ ይገባል እላለሁ ኢንሻአላህ የዛሬው ትምህርት ይህንን ይመስላል በኑን ሳኪናና የተኑን አቀራር ማለት ነው በሌላ ርዕስ እስከምንገናኝ አላህ Subhanahu Wa Ta'ala በሰላም ያቆየን በሰላም ያቆያችሁ እናንተንም ወሰለላሁ ወሰለም على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته